10 ነገር ለማንም አትንገር አላማ ግቡን እንዲመታ ያሰብከው እንዲሳካ ተዳረህ እንዲሰምር ዱንያህም ቤተሰብህ እንዲጠበቅ ለማንም ካላህም ከሰውም ሰላም መኖር ከፈለክ 10 ነገር ለማንም አትንገር ለባለቤቴም አልንገር እሷም ለአንተ አትነግርህም አንተም ለሷ ነግራትም ሀታ ለእናትህም ማነገረው ሚስጥር አለ ግን አንድ ጥያቄ አለኝ ገና ሳንጀምር እስቲ በጥያቄ እንጀምር 10 ጥያቄ ነው እንደውም የሚኖረኝ ለምን መሰለህ አሁን 10 ነገር ለማንም አትንገር ብለን ልንጀምር ነው እነዚህን 10 ነገሮች አሁን ልንዘረዝር ነው እንደምገምተው ምን ዘረዝር ከሆነኮ ከዚህ በኋላ በእነዚህ 10 ነገሮች ጉዳይ እኔና ሁሴን አንተማመንም ማንም ማመን የለበትም አጂ በ10 ነገር ላይ የተፈቀደ ነው ለእናትም ማነገረው ሚስጥር አለ ለሚስትም ማነገረው ሚስጥር አለ ለባለም ማይነገር ለጓደኛም ማነገረው ሚስጥር አለ በአንተና ባላ ብቻ የሚቆም ነው 10 ነገር ነው እንግዲህ ኢኽላስ ማሳያ ናቸው 10 መዘርዘሪያ የቁርአን የሐዲስ ማስረጃ ስለሚያስፈልገው ሰፋ ያለ ጊዜ ይፈልጋል ዛሬ አንዱን ነው የምናየው ካስሩ ስለዚህ 10 ሳምንት ሊወስድብን ይችላል እንደው ምናልባት ወደ በአራት በ3 ጠቅላላ እናደርገዋለን ስለዚህ 10 ነገር ለማንም አትንገር አንድን ዛሬ እናያለን እንግዲህ አማና ነው አላቀቱ ዘውጂያ በትዳር መካከል በትዳር ዙሪያ ትዳር ስትይዝ መጀመሪያ ትዳር አላህ ሱና ነው እንግዲህ አላህ እንደነገገው ነው ለሰው ቅርና እንሰሳም እንደኛ ጎጆ ቀልሰው የልጅ የማያውት ብንታመም አስተማሚ ብንሞት ወራሽ የማይፈልጉት እንኳን እየተዋገቡ እየተዋለዱ ነው ያሉት ይህ አላህ ሱና የማይወልደው አላህ ብቻ ነው ሰው ጎጆ ተቀለሰ ትዳር ተመሰረተ ምን ማድረግ እንዳለበት አላህ Subhanahu Wa Ta'ala ነግሮናል ወአሽሩሁነ ቢልማዕሩፍ ሚስቶቻችሁን ተንከባክባችሁ ያዙ በመልካም ማግባት ቀላል ነው በጣም ቀላል ነው ከባዱ ትዳርን 50 አመት 60 አመት ማዝለቅ ነው ተጠንቅቆ ጥንቃቄ ያስፈልጋል አብዛኛው ሰው ያቃተው ይኖር ይሄ ነው መንከባከብ ለፍቻ ለመቸኮል ፍች እኮ አሁን በቃ ባህል ሆኗል እኮ ቤተሰቦች አልጠይቅ በሄደችበት ደውሎ ፈትችሻለሁ የሚል እኮ አለ እንዲህ ያሉ ሰዎች ተውበት ያስፈልጋቸዋል አላህን አስቆጥተዋል ሴትዮዋንም ተውበት መጠየቅ አለባቸው ሽማግሌ ልኮ ተንከባክቦ ሸልሞ አጋጊጦ አምጥቶ ሲያባርር እንዲህ አይደለም አላህ ያዘን ቢኢምሳኪን አው ተስሪህም ቢኢህሳን ተንከባክበ ያዝ ካልሆነልህ በክብር መልሳት ለወላጆቿ ይሄ አዲያብ እየቀረ ይመጣ ይመስላል እና በሚስት ዙሪያ ነብያችን ሰለላሁ ዐለይሂ ወሰለም የተናገሩት ነገር ጠንቀ ዝተዋል እንጂ ዛቻ ቃል ተናግረዋል ምን የሚል ዛቻ ነው የተናገሩት ኢነ አሸር الناس አሉ ኢነ من አሸር الناس ተንኮለኛ ሰው ማለት الخاصتي ኢነ من አሸር الناس عند الله ዘንዳ منزلة يوم القيامة የቂያማ ቀን አላህ ዘንዳ በሸረኛ የሚጠይቅና አላህ ዘንድ የሚቀርብ الرجل يفدي الى امراته وتفدي اليه ثم ينشر سرها رواه مسلم የሚስቱን አይብና ሚስጥር የሚዋጣ የባሏን የምትዋጣ እንግዲህ ሰው እንዲሰማበት የማይፈልገውን አይቡን ነውሩን ሚስጥሩን እንዲህ ይወዳል እንዲህ አይወድም እንዲህ ብሎኛል እንደዛ ብሏል ማለት አይፈቀድለትም ሀታ ቢፋቱ እንኳን ለምን ሙስሊም ወንድሟ ነው ሙስሊም እህቱ ነች የአይብ መውጣት የለበትም ምክንያቱም አይብ ነው ነውር ነው ከባድ ነገር ነው አማና ነው እና በአማን ቀን ያወሩት ተጣሉት ማውራት ከባድ ወንጀል ነው ይሄን አሉና ለምሳሌ ምን ብዬ ነገር ሰው ይሁን እናድድና ልበሳጭና የሚነገርና የማይነገር አለ እንዲህ ችግር አለባት መከሩልኝ ተበለህ የምነገረው ነገር አለ ለቤተሰቦቿ ወይንም ደግሞ እንዲህ ችግር አለበት መከሩልኝ ብላ ለጓደኛም ይሁን ለቤተሰብ ነገር ችግር የለውም የሚነገር አለ የማይነገር አለ
እሱን መለየት ነው ይሄ መለየት ነው በነገራችን ላይ አንድን ሰው አሁን እንዲያን ነገሮችን ካለየኮ ወደ ጋብቻ ራሱ መምጣት አለበት እንዴ አልበሰለም እኮ አይደለ ሸህ ሁለተኛው ኡስታዝ